ኤደን ዳንኤልን ከባድ ልብ የሚሰብር ነገር ተናገረችው። በጭራሽ መቼም ቢሆን አስቦት የማያውቀውን ነገር ዛሬ ስትናገረው ዳንኤል እጅግ በጣም ነው ያዘነው። ኤዱም እንግዲህ ከዚህ በኋላ ከሱ ጋር አብሮ እየመኖሩም ሆነ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩ። ቆይታችሁን ከኔ ጋር እንድታደርጉ በትህትና ጠይቃችኋለሁ። ትሁት የሚለው ድራማ እንደቀጠለ ነው። ዛሬ ላይ እንግዲህ ዳንኤልና ኤዱ በከባዱ እየተጨቃጨቁና እየተነጋገሩ ይገኛሉ። ዳንኤልም እባክሽን ኤዱ ከዚህ በላይ አትጉጅኝ፣ እኔ አልችልም፣ እባክሽን በቃ እኔ እስተካከላለሁ፣ እቀየራለሁኝ እያለም ነበረ። ኤደን ግን በጭራሽ እኔ ላንተ ሁል ጊዜ ስታጠፋ ይቅርታ እያደረኩኝ ከአንተ ጋር አብሮ መቀጠል ሰልችቶኛል። ስለዚህ ሌላ ህይወት ልጀምር ነው። ከካሌብ ጋር ያለውን እያደረግን የነበረውን ሁሉ ፊት ለፊትህ አይተሃል አይደል? ስለዚህ ከዚህ በኋላ ህይወቴ የሚሆነው ከካሌብ ጋር ነው እንጂ ከአንተ ጋር አይደለም ብላ ልቡን ስብር አደረገችው። ዳንኤልም ይህን ነገር ሲሰማ ከልቡ ነው ያዘነው። አጋጣሚ ሆኖ ያለው አማራጭ ካሌብን አግኝቶ ማውራት ስለነበረ ካሌብን ደግሞ የሆነ ቦታ ላይ ይቀጥረውና እንዴት ነህ ደህና ነህ ሆይ ብሎ ሲጠይቀው እድሜ ላንተ ደህና ነኝ ምን ሆናለሁ ብለህ ነው እያለ ነበረ ሲመልስለት የነበረው። ዳንኤልም ካሌብም ምን እየሆንክ ነው ቆያለሁ ዳኒ ብሎም ሲለው ፍቅረኛዬን ወሰርክብኝ፣ ከዚህ በላይ ምን ልታደርገኝ ትችላለህ የሚል ንግግር ነው የተናገረው። በዚሁ አጋጣሚ እንግዲህ ካሌብም አሁን አንተም ፍቅረኛዬን ወሰርክብኝ ብለህ ማውራት ትችላለህ ወይ ልታወራስ አፋለሁ እያለው ነበር። ምክንያቱም ዳንኤል እንግዲህ ቲናን ወስዶበት ነው የሚባለው ወደ ብቻ እንደዛ ነገር ማለት ነው ቤተሰብ። እናም እንደዛ ስላደረገ ዛሬ እሱ ካሌብ ኤደንን ቢያፈቅራት ምንም አይፈረድበትም። ከዚህ በፊት ቲናን ዳንኤል አፍቅሯት ስለነበረ ማለት ነው። እንግዲህ ባመላሹ ብድር እየተመላለሱ ይመስለኛል። ከዛ እንደዛ ካለውም በኋላ በቃ ያለው አማራጭ ትቶት ነበር የሄደው ካሌብ ግን ቤት ከሄደ በኋላ በጣም አስቦበት በደንብ አድርጎ ካሰበ በኋላ በቃ ይሄ ነገር ትክክል አይደለም፣ ከዚህ በላይ መቀጠል የለብንም ከኤደን ጋር ዳንኤልም መጎዳት የለበትም ብሎ አስቦ ኤዱ ወደ እነሱ ቤት በሄደችበት አጋጣሚ መነጋገር እንዳለባቸው ይጠይቃትና እሷም ደግሞ እሺ ምንድን ነበር ልታወራኝ የፈለግከው ስትለው ስለ ዳንኤል ጉዳይ ነው ሲላት፣ ኤደንም ደግሞ ባከን እኔ ያ ልጅ በጣም ነው ያስጠላኝ፣ ካሌብ ባከን ስለዛ ልጅ አታንሳብኝ የሚል ንግግር ስትናገር፣ አይ ኤዱ እዚሁ ጋር ማብቃት አለበት የኔና ያንቺ ነገር። ያው መጀመሪያም ላይ ለምን እንደጀመር ነው ሁለታችንም እንተዋወቃለን እሱንና ዳንኤልና ቲናን ለማብሸቅ ብለን ነው እንጂ እኔና አንቺ የእውነት ፍቅረኛሞች ልንሆን አልነበረም። ከዚህ በኋላ ግን ይበቃናል፣ ድራማው እዚህ ጋር ማብቃት አለበት፣ የኔና ያንቺ ፍቅረኛሞች ሆኖ መስራት ማለት ነው አላት ማለት ነው። እንግዲህ ኤዱም ያው እሷም ውስጧ ብዙም ስላልተደሰተ ካሌብም እንደዚሁ ውስጡ ሰላም ስላላገኘ ነው ይህን ንግግር የተናገረው። እሷም ደግሞ እኔም ቢሆን እነሱን ለማናደድ ብዬ ነው እንጂ ውስጤ ሰላም አላገኘም። በእርግጥ እነሱ ስላጠፉና ስለበደሉን እነሱ ጥሩ መጥፎ እንደሰሩ ጥሩ ነገር እንዳልሰሩ መጥፎ ነገር እንደሰሩ እኛም ደግሞ በእነሱ ልክ መጥፎ ነገር መስራት የለብንም ነበረ። ግን ያው አድርገነዋል። ከዚህ በኋላ እሺ በቃ ብላ ተስማምታለች። ይሄ ነገር በጣም ነው ደስ የሚለው። ዳንኤል ኤዱን በጣም ነው የሚወዳት የሚያፈቅራት፣ ከእሷ ጋር አንድ ላይ መኖር ነው የሚፈልገው። ብዙ ጊዜ በጣም ነው የምወዳት በእሷ የመጣብኝ እያለም እንግዲህ ሲያወራ ሰምተነዋልና ዛሬ ላይ ደግሞ አዲሱ ነገር እና አስደንጋጭ ነገር የሆነው አንደኛ የቲና መታገት ነው። ያው በድጋሚ ታገተች ማለት ይቻላል። እሷ አባባን አሳግታ የለ ሰክራ ስትደናበር ነው ለነገሩ እድሜ ለሰውዬ ከዛ ከአጋቹ ያተረፋት ማለት ነው።
እናም እንግዲህ ትሁት ደግሞ ያላሰበችው ነገር ገጥሟታል። እንዴት ሊመጣ ቻለ? ለምን መጣ? በቃ ድጋሚ ህይወቴን ሊያመሰቃቅለው ነው ወይ እያለች እንግዲህ በጣም ስትፈራና ስትንቀጠቀጥ አይተናታል። አባባም ይህንን የትሁትን ፍርሃት አይቶ ልጄ ምን ሆነሽ ነው? ወደ ሱቅ ወጥተሽ አልነበር ወይ? ካርድ ልግዛ ብለሽ ለምንድን ነው የተመለሽው? የተፈጠረውስ ነገር ምንድን ነው? እያለ ቢጠያይቃትም እሷ ግን በጭራሽ ምንም ነገር እንዳልተፈጠረ እንደውም ለመዋሸት ብላ እንግዲህ አጋሹ ሰውዬ ድንገት ወደ እኛ ቤት መጣ ብዬ ነው እያለች ነበረ። በራቸው ሲንኳኳ ማለት ነው። በጣም ፈርታ እህቷም ጋር ስልክ ደውላ እንግዲህ ድጋሜ ወደ ህይወቴ መጣ፣ ህይወቴን ሊያመሰቃቅልብኝ ነው ወይ? እህቴ መቷል እኮ በቃ እያለች ነበረ። የትሁት ጭንቀት በጣም ነው የሚያሳዝነው። አባባ ግን ስላወቀባት ብቻ ቢጠይቃትም እሷ ግን በጭራሽ ልታወራለት አልቻለችም። አይ አባዬ ምንም ነገር የለም፣ ምንም የተፈጠረ ነገር የለም፣ ሱቅም ሄጄ ነበር፣ አዎ ግን የለም አሉኝ እያለችው ነበረ። ግን ሲጀመር ሱቁ ሳትደርስ ሰውየውን መንገድ ላይ በሩቁ ስታየው ነው ወደ ቤት የተመለሰችውና የገባችው። አባባም ደግሞ ድንብርብሯ ስለወጣ ግራ ስለገባው ነው እንግዲህ እንደዚህ እያለው የጠየቃት ማለት ነው። አሁን እንግዲህ በቀጣይ ክፍል ላይ ደግሞ ምን አይነት ነገር ይፈጠር ይሆን? ይህ ሰውዬ ቲናን ያገኘበት ምክንያት ዋነኛው ዓላማው ትሁትን አሳልፋ እንድትሰጠው እንደሆነም እንግዲህ እየነገራት ነበረ። ቲና ደግሞ አሁን ያለችበት ከባድ ችግር አጋቹ 1 ሚሊዮን ብር ታላመጣሽ ህይወትሽን አጠፋዋለሁኝ፣ ሁሌም እከታተልሻለሁ፣ በሄድሽበት ጥላ ነው የምሆንሽ ብሏት ነበርና ይህ ነገር በጣም ስለሚያስጨንቃት አሁን ደግሞ ይህ ሰውዬ ያንን ነገር ተጠቅሞ ትሁትን አሳልፋ እንድትሰጠው እሱ ደግሞ 1 ሚሊዮን ብር ሊሰጣት እንደሆነም ነው እየተነጋገሩ ያሉት። ቲና በዚህ ነገር ላይ ላትስማማ ትችላለች፣ አናውቅም። እንግዲህ እኔ እንደኔ ግን የምትስማማ ነው የሚመስለኝ። ምክንያቱም አጅሪት እናቴ ቲና አባባንም አሳግታለች አይደለም ትሁትን። ከዚህ በፊትም ቢሆን እሷን አግታ እንግዲህ ያው አሰቃይታታለች ትንሽ ከዳንኤል ጋር ሆና። አሁንም ቢሆን አሳልፋ አትሰጣትም ለማለት ይከብደናል። አሳልፋ ትሰጣታለች ብዬ ነው የማስበው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ቲና ትሁትን አሳልፋ ትሰጣለች ለብር ብላ ወይንስ አትሰጥም የሚለውን ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሌላው ደግሞ እንግዲህ ያው ካሌብና ኤዱ ስለተለያዩ በጣም ደስ ይላል። ዳንኤል ይህንን ነገር ሲሰማ በጣም ነው የተደሰተው። ትሁትም እንደዛው ካሌብን እንዳፈቀረችው ግልጽ ባታደርግለትም ለኛ ለተመልካች ግን ግልጽ የሆነ ነገር ነው። እንዳፈቀረችው በደንብ ይታወቅባታል። ዛሬ ላይ ደግሞ ይህንን ነገር ሲነግራት በጣም ፍንድቅድቅ ብላ ደስታ በደስታ ሆና ነበረ ዳንኤል ያገኛትና ዛሬ ምን ተገኝቶ ነው ፊትሽ ላይ በጣም ደስ የሚል ነገር እየታየ ነው ትስቂያለሽ እያላት ሲላትም እንግዲህ ትሁትም ደግሞ በጣም ደስ የሚል ነገር ስለሰማሁኝ እንዲሁም ደግሞ ተደብቆ የነበረ ነገር ስለሰማሁ ላንተ አስደሳች የሆነ ነገር ነው ብላ ስትለው ዳንኤልም ደግሞ እሺ ምንድነው አስደሳች ነገሩ ብሎም ሲላት አስደሳቹ ነገርማ ኤዱና ካሌብ የጀመሩት ነገር ውሸት ነው እንጂ ትክክለኛ ፍቅረኛሞች ሆነው አይደለም። ይህ ነገር የተሰራው አንተንና ቲናን ለማናደድ ሲባል ብቻ ነው። ይህ ነገር እውነት ሆኖ ተነግሮኛልና ውሸት ነበረ። አሁን እውነታው ተነግሮኛል፣ በጣም ደስ ብሎኛል። ይሄ ደግሞ አንተን የሚያስደስትሃል ብዬ ስላሰብኩኝ ነው እያለችው ነበረ። እንግዲህ ማነው ስሙ ዳንኤልም ቢሆን አዎ በጣም ተደስቷል። ምክንያቱም ለብዙ ጊዜ ሲናደድበት የነበረ ነገር እንደውም ቀደም ሲል ደግሞ መንገድ ላይ አገኝቷት በቃ እባክህን ተወኝ፣ እኔ ከዚህ በኋላ ካንተ ጋር ህይወት መቀጠል አልፈልግም፣ ከካሌብ ጋር ህይወት ልቀጥል ነው፣ ቲና ጋር ተለያይቶ ወረቀት እስከሚቀድ ድረስ ብቻ ነው እየጠበቅኩት ያለሁትኝ ብላ ስላለችው እጅግ በጣም ልቡ ስብር ብሎ በጣም አዝኖ ነበረ። ዛሬ ላይ ግን እንግዲህ በደስታ ተክሷል ማለት ነው የተሰበረው ልብ። ከዚህ በኋላ ኤዱ የዳንኤል ብቻ ናት፣ የካሌብ አትሆንም። ካሌብና ትሁት ደግሞ ይጣመሩልን እንግዲህ በተቃራኒው ምናልባት ቲና መሰሪ የሆነች ልጅ አሳልፋ ለዛ ለሰውዬ ካልሰጠቻት ትሁትና ካሌብ ይጣመሩ። እኛ መቼም ስናጋባ ስናፋታ እኮ በቃ አንደኛ እኛ ተመልካቾች ለእነዚህ አንድ ላይ እንደዚህ ለሚዋደዱ ሰዎች ምናምን ያለን እኮ ፍቅር አትጠይቁኝ፣ ታውቁታላችሁ መቼም። ስለዚህ እናጋባለንም እናፋታለንም፣ ይጋቡታል ይጋቡ ነው፣ ይፋቱታል ይፋቱ ነው። ለማንኛውም ቤተሰብ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በካሌብ እና በትሁት እንዲሁም ደግሞ
በትሁት ጉዳይ እስኪ ሀሳብ አስተያየት ኮሜንት ላይ ያስቀምጡ። የትሁት ነገር ምን ይመስላችኋል? ለብር ብላ አሳልፋ አትሰጥም መቼም አይባልም። እሷ ትሰጣለች ለዚህ ለሰውዬ። ይህ ሰውዬ እንግዲህ ቲናን ከአጋቹ አትርፏታል። ያው እሷም ደግሞ በጠጣችበት ጠርሙስ ማንጀራቱን ብላ ልደፋው ነው ብዬ፣ ግን እሱ ዘወር አለና ነቃባት፣ ራሱን አድኗል ማለት ነው እንጂ ቲና እንኳን ቆርጣ ተነስታ ነበር ማንጀራቱን ብላ ልትዘርረው። አሁን ዘረረችው ብዬ፣ ግን ደግሞ ሳትዘርረው እሱ ዘወር ብሎ ራሱን አተረፈ። እኔ ማታ አንቺን ሳገኝሽ ያ ሰውዬ ሊገልሽ ወይም ሌላ ነገር ሊያደርግሽ ፈልጎ ነበረ፣ ግን እኔ እንደዚህ ያደረገልኝን ሰው በጭራሽ ልገለው አልሞክርም እያላትም ነበረ። ቤተሰብ እንግዲህ እዚህ ድረስ ይበቃናል። ለነበረ ቆይታ ከልብ አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ልትርፍ ይበልኝ እያልኩኝ በዚሁ ልሰናበታችሁ ባይ